ምስክሬ ነው የማስበው የራሴን በነገራችን ላይ የራሴን ነው የምነግራችሁ ምኞቴ የነበረው ነው የምነግራችሁና እንደውም አሁን እሱን ይሄንን ሐሳቤን ይሄ እንደዚህ አይነት ሐሳቤን አወጣሁት ከሆነ ጊዜ በኋላ በቃ እርግፍ አድርጌ አወጣሁት በቃ እርግፍ አድርጌ ማለት ነው ቃል ሰራም እንደዚህ ያመጣው አከፋፈላለሁ እንጂ ሰጣለሁ እንጂ እንደዚህ አላደርግም ምናምን ብዬ ለራሴ በጣም አሳመንኩት ማለት ነው። ከዛ በኋላ ግን አሁን ደግሞ ኤልሹ ሱቅ ስትከፍት አስባችኋል? ሱቅ እዚህ ጋር አንድ ሂማኔር ቤት ከፍታ ሌላ ደግሞ ሁለተኛ ሱቅ ፊት ለፊት ላይ ስትከራይ ሳይ በቃ ሞራሊና መጣችሁ። ገብቷችኋል? አሁን እዚህ ጋር ኤልሻዳይ ባይዘው ሁለት ሱቅ ነው የከፈተች ያለችውና እዚህ ጋር ያለውን ሱቅ ከፍታ ሳትጨርስ እዚህኛውም ጋር ሱቅ ስትከፍት ማለት ስትነጋገር ስትከራይ ሳይ በቃ አሁን በቃ እኔም ልክፈት በቃ ምናምን ነገር አሁን ማከፋፈሉን እንደዚህ ማስረከቡ ይቅርብኝና በቃ ሱቁን ልክፈት ምናምን ይሁን አያችሁ። እኔ የምፎካከረው እንደዚህ ከምፈልገው ሰው ፉክክር ይሄ ነው እንጂ እዚህ ጋር ቆይ ዩቲዩብ ላይ መጣብሻል ቲክቶክ ላይ መጣሉ ክፉ ያበለጠ እንደውም እንደዚህ እንትን ምንድነው ራሳችንን አታስጠፉንም። ከናንተ ስለናንተ ማናወራም ነበር እንደዚህ እሷ ዩቲዩብ ላይ መጣ ብታወራ ኑሮ ከሷ ጋር ማልመላለስም ነበር እንደውም ታጠነክረኝ ነበር። ተረድታችሁኛል? ይሄ ነው የኔ ፉክክር ይሄ ነው። በነገር ላይ መስላችሁ ይችላል የኔ ፉክክር ይሄ ነው። ስትወዳደሪን ደግሞ ባንቺ የመጣውን ብር ዝም ብዬ ሂማኔር አልቀይርበትም ፋውንዴሽን አልቀይርበትም ልብሴ ከኦንላይን ልብስ አላዝበትም ምናምን። በዛ ሰዓት የመጣውን ብር አሪፍ ነገር ላይ ነው ያልኩት። ጥሩ ትዝታ ማለት ጥሩ ነገር እንደዚህ የተዋልኩት ይሄንን አግኝቼበትና ይሄንን አድርጌበታለሁ ብያው ለእናንተ ያው አልነግራችሁም ሚዲያ ላይ አልናገርም። አው ጥሩ ነገር አደረኩበት ብዬ በራሴ ቀብረረላለሁ። አያችሁ የሚመስላችሁ እናንተ ግን ያ አይደለም ያንን አይደለም የምታዩት እዚህ ጋር ያለው ነው የሚሯሯጠው ነው አይደለም። እኔ ዛሬ 6 ወር ሁልሽም ተነስተሽ ተደራጅተሽ ስትሰድቢ በዛ ሰዓት እየተሳደባችሁ ያገኘዋትን ብር 5 ሳንቲም አዎ ካገኘዋት ላይ አካፍያለሁ ምናምን ተመርቄበታለሁ ምናምን ደስ ይላል። ከዛ በኋላ ግን ጥሩ ነገር ላይ ነው ያልኩት። ቆንጆ ነው ማረሳው ትዝታ ማለት ያቺ ብር የመጣችሁ እኮ በዚህ ነገር ነው። እቺ ብር የመጣችሁ እቺ ብር የተገኘችው የዛኔ እንደዚህ ተቀምጣለች። እዚህ ጋር እናንተ እንደምታወሩት እዚህ ትርኪ ምርኪ ስትታዘዥ ሆድ ላይ የሚብስሽ ወይ ሲቆጡሽ የምታለቅሺ ብስጭትሽ መተሽ በኮሜንት ምጽፊ ምናምን አይደለም። እኔ ሰዎችን እንደዚህ ነው የምጠቀምባችሁ። አንደኛ ነገር እማቃቸው ሰዎች በዙሪያ ያሉ ሰዎች በጣም አስተዋይና የተማሩ ሰዎች ናቸው የሚመክሩኝ ሰዎች። በኮሜንት በነገራችን ላይ ሰርጀሪን እንዲህ ከሰው ጋር የበለጠ እንድትሰሷም ልብ ተሰምቷት እላፊ እንድትሄድ የሚያደርጓት ወዳጆቿ ማርዬ እንወድሻለን እኛ እንወድሻለን እያሉ የሚደግፏት ናት። ከሰው ጋር የበለጠ ያያያዟትና መስመሯን እያሳቱ የሚያናግሯት ሊያ ችግር ምንድነው ችግር የም ችግር ነው። አትደጋግሚ አንድ ኮሜንት ገጻሽ ይበቃሻል። እዛ ጋር የሚሰጧት አለንልሽ እኛ እንደዚህ ምናምን ሲሏት ትመጣና መስመር ትሰታለች። የምትናገረው ንግግር መስመር ያስታታል። የብሬን ነው መስመር ያስታታል። የራሷ ወዳጆቿ ናቸው እንደውም እያባሏት። አሁን ሳስበው ቁጭ ብዬ ወዳጆቿ ናቸው እያባሏት ያሉት። እሷ ቤት ሲሄዱ ተጫዎች ተረጋጊ ይላሉ። ሰው ስለሷ ሲያወሩ የጠበቃ የሆኑላቸው ይመስላቸውና ሰውን ይዘልፋሉ። በዛ ሰዓት ያ ሰው ደግሞ ስሜታዊ ይሆንና ይዘልፋታል። የእውነት ካያችሁ እንደዛ ነው የሆነ ያለው። ተጫዎች አትሰዳደቢ ምናምን ይሉሽና እንጂ ከዛም ስለሷ የሆነ ሰው ሲተርባት ወይ ሲናገራት መተው አፋቸውን ሲከፍቱ ያሰድቧታል ማለት ነው። እንደው ወዳጆቿ ናቸው እያስጠቆሯት ያሉት እንደሚመስለኝ ከሆነ እና አስተውሉ። ለነገሩ በጎች ናቸው አይገባችሁም። መች ይገባቸዋል? የደከመን እኮ ለበግ ማስተማር ነው። እሺ እንቅልፍ አጣሽ ጋይስ ቆይ እንቅልፍ አጣሽ 16 ምናምን ቆይ
እንቅልፍ አጣሽ በሷ ምክንያት ስራ ሆነችብሽ አይሱ እሷ ሁሌም ወደፊት ናት ና ማዳም ዳይ ወደ ሸብሻ መጣ ዳይ ዳይ ወደ መጥዋ ናም ዳይ 1621 ስብሽ ራስ ያሰጋ ዳይ 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 يلا يلا روحي يلا يلا ከዛም ቢለው ከዛ እኛ ለሷ ስትል ያወራ ናቀችን ሰደበችን እንዲያለችን በነገራችን ላይ በጣም ነው ብታዛሉኝ በጣም ነው ብታስቁኝ በጣም ነው ብታዛሉኝ ጌታ አሁን እቺ 1621 ና ማዳም ቁጭ ብላ ኮመንት ነው ታፕ 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 ከዛ አፈር ቢያተረ አሁን ምንም የሚያሰድብ ነገር አለ አሁን እንግዲህ እንቅልፍ አጣው ማንን ይሊያ ማሬኒ ኮንሰሳ አይደለም ማሳደገኝ ሰው ልጅ ነው እናቴ እረፍት ያስፈልገኛል መተኛት አለብኝ መነሳት አለብኝ ጧትን እሺ ልጄን ቁርስ ማብላት አለብኝ መክሰስ ማብላት አለብኝ ማህበራዊ ህይወት አለኝ ወጣለው ገባለው እና አንቺ ስላልሽኝ ሳይሆን መተኛት አለብኝ እተኛለሁ ይሄን ያየሽ ነው እንዳልገባሽ ነው ስታወሪ ና ማዳም እምልሽ እሺ ሌላ ደሞ ላኩ ቤተሰብ ሌላ ደሞ ላኩ ጋይስ አይ እናንተ ደሞ የሚታያለም ቪዲዮ ላኩ ነው ያልኳችሁ ቪዲዮ ላኩ ቤቲ ሳሊ ቪዲዮ ላኩ ሰላም እናንተው ከአባር ማህበረሰቦች እንዴት ናችሁ? ይህችን ቪዲዮን ሼር ኮፒ ልክ አድርጉና ለእህት ዓለም ለቤታዬ አድርሱልኝ። ቤታዬው እህት ዓለም እየወየ ሃፒ በርዝዴ እንኳን ለዚህ ቀን አደረሰሽ። የኔ ማር ሃፒ በርዝዴ እናትዬ ደስ ስትሉ አሁን የኔ እናት ሃፒ በርዝዴ እታለምዋ እታበባይ እንኳን ተወለድሽልኝ ከዛ ሰርጀሪ ስትሉ ይመጡና ስራ ሆነችባችሁ አይደለ አደከመቻችሁ አይደለ ደግመሽ የኑርሻውን ስለሰው መድከም ታወራለሽ አምላክ እሺ ማሪ እንቀጥላለን አትናደዱ ቤተሰብ አትናደዱ ተረጋጉ ልጄ ተነሳች ወዬ ልጄ ተነሳች ቀደም እኮ ስቻው ሰዓት እንዴት ብላኝ እንዳይሄድ ታላያችሁ ማለት የኔ ጨዋ ሌላ ቪዲዮ ወዬ ትላላችሁ እንዴ ቪዲዮ ላኩ ቤተሰብ ቪዲዮ አትልኩም እንዴ ቤተሰብ ቪዲዮ ማንንም አጋዥ አልፈልግም አናትሽ ላይ ነው ሞጣብሽ ታቂኛለሽ ደሞ እንዲህ ማለትም ራሱ አልወድም አስታጥቃችኋለሁ ታቁኛላችሁ ገብታችሁ ነው አቤት ምን አይነቱን የትምህርት ደረጃ ነግራችሁና አጠጣሻለሁ በዚህ ወጦ ገብቶ ስንተኛ ክፍል ነው የተመረቃችሁት በስንት ዲፕሎምና ዲግሪ ነው ያገኛችሁት ይሄንን ስድቡንና ማጠጣቱን እንዴት ብላችሁ እናት አባቶቻችሁን በጀግንነት አስጠርታችኋል እዚህ ሚዲያ ላይ ማን ይሙት የጨዋ ልጅ እኮ አይሳደብም ነው የሚባለው እንጂ ማንንም አጋዥ አልፈልግም አናትሽ ላይ ነው ሞጣብሽ ታቂኛ ቡች ቢሪንዳውን እዚህ ጋር ጋየችው ኬኮ አየችው በቃ ነው ማየው ገና ነቃች እኮ ቢሪንዳውን ሰጣ ኬኮ አየችው በይበርጅልኝ አምጪ ና አቦብቻ ነው ኬኳዬ ሚሪንዳ በውሃ አምጪ ይበራዝላት
ማተኛሽ እንዴት ዋልሽ? ቡችላ ደህና ነሽ? ደህና ነሽ ወይ? እንቅልፈንተኛ ፀጉር ቤት ማን ያደርገለ? ብርቴና ተራቀችልሽ እንጂ በረጅላት ቡችላ ኬኳ የኔ ጣፋጭ እንዴት እንደምታየኝ አልገባችም። እሺ እንቀጥላለን። ቀይስ እግራችን መስቀልና አይ ጊዜ አንቺና ጂጂ እንኳን ታረቃችሁ። ምን ነው እንድንጣላ ነበር እንደ ፈለግሽኝ ማር? አዎ ታረቀ ነገር ነው። ሌላ የለም ቪዲዮ ጂጂኪያ ዛሬ አልሰደበቻትም። ስለዚህ እዚህ ፔጅ ላይ ልግባ። ልጅም ያምርሻል። በነገራችን ላይ እናትሽ ባትወልጅም እንደሰው አበባ ባታይም ፍሬውን ባትጨብጭው አለሽ ባትስሚ ሂጂና በየሆስፒታል አርሻቸው ልቀናቸው። እሱ እኮ ነው እንደሚያደርግሽ። ከዛ መልሰሽ ደግሞ እድሜሽ ተቀንሶ አሜሪካ ነበር ስላመጣሽ እድሜሽን ቀንሶ ታናሽ ራሱ ምን እንደምታከል ተቀንሽ ቤታ የአምስት ታናሽ 5 ልጅ የወለደባሽ የአምስት ታናሽ ምን ታክላለች? የአባትሽን እድሜ ቆጥሮ አንቺ የመጀመሪያ ልጅ ነሽ። አቶ ዮናስ ማለት እንግዲህ የ65 ዓመት ሽማግሌ ነው። የመጀመሪያ ልጅ ነሽ። እዚህ መተሽን እንዴት ያልሽ ለምንድን ነው ታዲያ ሰዓት የሚያልፍሽ? ፋብሪካን ባደጋ አገር ላይ 5 ታብሌት ብትወስጂ ዱብ ነው የምታረጊው። ግን አይሆንም። መታወቂያሽ የ27 ዓመት እድሜሽ 47 ዓመት